ሰላም ሰላም ውድ ክብራትና ክብራን የሐረግ ቻናል ፋሚሊ ተከታታዮቼ በሙሉ በያላችሁበት አገር ዳርቻ ሰላማችሁ ብዝት ይበል። ሰላም ሰላም እያለሁ ፋሚሊያንስ ዛሬ አንድ ነገር ይዤን ወደ እናንተ የመጣሁት ይህ ምንድነው ሐረግ ብትሉኝ ጆርዳን ላይ 4 ዓመት ሞልቶኛል ጋይስ። ይህን 4 ዓመታት ብዙ ውጣ ውረድ፣ ብዙ መከራ፣ ብዙ ችግር፣ ብዙ ፈተናዎችን አልፌያለሁ። እግዚአብሔር ምሕረቱና ቸርነቱን አብዝቶልኝ ጥበቃውን አብዝቶልኝ ዛሬ በፊታችሁ ለምስጋና ቆሜያለሁ ጋይስ። የረዳኝን ጌታ ያገዘኝን ጌታ አቅም፣ ጉልበት፣ ብርታት የሆነኝን ጌታ እንድታመሰግኑልኝ ነው ወደ ፊት ለፊታችሁ ላይ የመጣሁት። ልክ እንደኔ በስደት ያላችሁ እህቶቼ ወንድሞቼ፣ ዓለም ላይ ስንኖር ብዙ ቻሌንጅ አለ፣ ብዙ መከራ፣ ብዙ ስቃይ አለ እና እንደኔ በፈተና ውስጥ እያለፋችሁ ላላችሁ፣ እየበረታችሁ ለቤተሰብ እንደ ሻማ እየቀለጣችሁ እያበራችሁ ያላችሁ እህት ወንድሞቼ በያላችሁበት ተስፋ እንዳትቆርጡ ልላችሁ ነው የመጣ። ተስፋ እንዳትቆርጡ ጋይስ። እኔ በዚህ 4 ዓመታት ውስጥ በጣም ብዙ ተስፋ የሚያስቆርጠኝ፣ በጣም ብዙ የሚያስለቅሰኝ፣ በጣም ከምላችሁ በላይ ቻሌንጆች ገጥሞኛሉ። ግን እግዚአብሔር ይመስገን የሆነ ሁሉ በጌታ ምሕረት ነው። ያለፍኩት መንገዶች ሁሉ በጌታ ነው። የረዳኝ እግዚአብሔር ነው። ያገዘኝ እግዚአብሔር ነው። ስለዚህ ምንም አይነት ቻሌንጅ ፈተና ባያጋጥማችሁ ከእግዚአብሔር ጋር በመሆን ባላችሁበት እምነት የምታመልኩትን አምላክ በመያዝ እንደገና ድል እንዳለ፣ እንደገና ከፍታ እንዳለ፣ እንደገና መነሳት እንዳለ ተስፋ እያደረጋችሁ እንድትበረቱልኝ፣ እንድታግዙኝ፣ ራሳችሁን እንድታግዙ የነገ የተሻለ ህይወት በህይወታችሁ እንዳለ እየነገራችሁ ለራሳችሁ ራሳችሁን እንድታበረቱልኝ ወደ ፊት ለፊታችሁ የመጣሁት በጣም ደስ ብሎኛል። እግዚአብሔር ቢፈቅድ በዚህ ሳምንት ውስጥ እንግዲህ ይህን ሳምንት ልጨርስ አልጨርስ አላውቅም፣ ግን ኢትዮጵያ ልገባ አስቤያለሁ። እግዚአብሔር ረድቶኛል። የረዳኝንን ጌታ አመስግኑልኝ፣ ያገዘኝንን ጌታ አመስግኑልኝ። በምታምኑት እምነት በሙሉ እግዚአብሔርን አመስግኑልኝ። ከብዙ እንባ፣ ከብዙ ውጣ ውረድ፣ ከብዙ ድካም እግዚአብሔር ረድቶኝ ዛሬን ስላደረሰኝ የእግዚአብሔር ስም የተባረከ የተመሰገነ ይሁን። እግዚአብሔር ይመስገን። በፊታችሁ በአደባባይ በድፍረት የወጣሁት በቪዲዮ እግዚአብሔርን ላመሰግነው ነው። የረዳኝን አምላክ ስሚ ይባረክ። አመሰግናለሁ ጌታ ሆይ ልለው ነው የመጣሁኝና እናንተም በእምነታችሁ አመስግኑልኝ። በርቱ ውድ እህቶቼ፣ ተስፋ አትቁረጡ። ይህም ቀን ያልፋል። አይዟችሁ። እግዚአብሔር በያላችሁበት ከእናንተ ጋር ይሁን ባይ